ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች። በምድር ላይ ከምናደርጋቸው ውሳኔዎች ሁሉ መላ ዘመናችንን፣ ደስታችንን፣ ስኬታችንንና የአእምሮ ሰላማችንን የሚወስነው ትልቁ ውሳኔ የትዳር አጋር ምርጫ ነው። ትክክለኛውን ሰው ከመረጥን ሕይወታችን በበረከትና በደስታ ይሞላል። ነገር ግን በስሜት ወይም ባለማወቅ የምንሳሳተው ስህተት መላ ሕይወታችንን ወደ ሲኦል ሊቀይረው ይችላል። ዛሬ በብዙዎቻችን ዘንድ የሚፈጸሙና ትዳርን ብሎም ሕይወትን ሙሉ በሙሉ የሚያበላሹ 5 ዋና ዋና ስህተቶችን እና አሁን ካለንበት ሰው ጋር ስንሆን በትክክለኛ መንገድ ላይ አለመሆናችንን የሚጠቁሙ ፈጽሞ ችላ ልንላቸው የማይገቡ 5 አደገኛ የጥንቃቄ ምልክቶችን ወይም ሬድ ፍላግስ የሚባሉትን በአንድ ላይ በዝርዝር እንመለከታለን። የዛሬው ቪዲዮ ነገ ከሚመጣው የዕድሜ ልክ ጸጸት የሚያድንህ ትልቁ መነጋገሪያ ስለሆነ እስከ መጨረሻው በጥሞና እንድትከታተለኝ እጋብዛለሁ። ዝግጁ ከሆናችሁ ወደ መጀመሪያው ስህተት እንለፍ። ከዛ በፊት ግን ይህንን ቪዲዮ ሁላችሁ ላይክ እንድታደርጉና ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እንድታደርጉ እንደዚሁም ደግሞ ለጓደኞቻችሁ ወይም ለወዳጆቻችሁ ይህንን ቪዲዮ ሼር እንድታደርጉ በፍቅር እጠይቃችኋለሁ። አሁን ወደ አንደኛው ስህተት እንግባ። ስህተት 1 በውጫዊ ውበትና በጊዜያዊ ስሜት ወይም ኬሚስትሪ ብቻ መመራት። የመጀመሪያው እና በጣም የተለመደው ስህተት ሰዎችን በውጫዊ ገጽታቸው ወይም በደሞዛቸው በጊዜያዊ የፍቅር ስሜት ብቻ መምረጥ ነው። ውጫዊ ውበትና ስሜት ጊዜያዊ ናቸው። አንድን ሰው ለትዳር ስንመርጥ ማየት ያለብን ባህሪውን፣ አስተሳሰቡን፣ የውስጥ ማንነቱን ነው። ሌላው ደግሞ ቁም ነገሩ። ቆንጆ ፊት ወይም ጥሩ ቁመና ብቻውን የትዳርን ማዕበል አይቋቋምም። የሚረዳንና የሚደግፍ ልብ ግን እስከ መጨረሻው ይዘልቃል። ስህተት 2 ከተጋባን በኋላ እቀይረዋለሁ ወይም እቀይራታለሁ ብሎ ማሰብ። ብዙዎች በትዳር ጓደኛቸው ላይ የማይወዱትን ትልቅ የሥነ ምግባር ጉድለት እያዩ ከተጋባን በኋላ በሂደት እቀይረዋለሁ በሚል ተስፋ ይጋባሉ። አንደኛ፣ ይህ ትልቅ ስህተት ነው። ትዳር ሰዎችን የመቀየሪያ ማዕከል አይደለም። ሁለተኛ፣ አንድ ሰው ራሱን ለመቀየር ካልወሰነ በስተቀር በሌላ ሰው ግፊት አይቀየርም። ሶስተኛ፣ ቁም ነገሩ ሰውን ሊቀይረው ብለህ ሳይሆን ካለበት ማንነትና ባህሪ ጋር መኖር እችላለሁ ወይ ብለህ ራስን ጠይቅ። ስህተት 3 የእሴቶች አለመጣጣምን ችላ ማለት። በሕይወት ዕቅድ፣ በሃይማኖት፣ በገንዘብ አጠቃቀም እና በልጆች አስተዳደግ ዙሪያ ያላችሁ አመለካከት ፍጹም የተለያየ ከሆነ ይህ በትዳር ውስጥ ትልቅ ፍንዳታ ይፈጥራል። ለምሳሌ አንደኛው ገንዘብ መቆጠብ ሲፈልግ ሌላኛው ያለ ገደብ ማውጣት የሚወድ ከሆነ ግጭት መፍጠሩ አይቀሬ ነው። ቁም ነገሩ ፍቅር ብቻውን አይበቃም። የረጅም ጊዜ የህይወት ራዕያችንና መሰረታዊ እሴቶቻችሁ መጣጣማቸውን አስቀድማችሁ አረጋግጡ።
ስህተት 4 ከብቸኝነት ወይም ከማህበረሰብ ጫና ለመገላገል መጋባት። እድሜ እየሄደ ነው፣ ቤተሰብ ወተወተኝ ወይም ደግሞ ብቸኝነቱን መቋቋም አቃተኝ ብሎ ወደ ትዳር መግባት ሌላው አስከፊ ስህተት ነው። አንደኛ፣ በስህተት መንገድ ከመሄድ ይልቅ ብቻውን መቆየት እጅግ ይሻላል። ሁለተኛ፣ በጫና ውስጥ የሚደረግ ምርጫን በጥንቃቄና በምክንያታዊነት ላይ የተመሰረተ ስለማይሆን ፍጻሜው ብዙ ጊዜ አያምርም። ቁም ነገሩ በትዳር ውስጥ ሆኖ መገለል ብቻውን ከመሆን በላይ እጅግ ያማል። ስለዚህ በትክክለኛ ምክንያት እንጂ በጫና አትጋቡ። ስህተት 5 የሰውን ትክክለኛ ማንነት ለማወቅ ጊዜ አለመስጠት። ዛሬ ተገናኝቶ ነገ መጋባት ሰውን በደንብ ሳያውቁ በተለያዩ የህይወት ውጣ ውረዶች ውስጥ ባህሪውን ሳይፈትሹ በፍጥነት መጋባት ከፍተኛ አደጋ አለው። ሰዎች በተለያዩ ሁኔታዎች ውስጥ ሲያልፉ ነው እውነተኛ ማንነታቸው የሚታወቀው። ወይም በተናደዱ ጊዜ፣ በችግራቸው ጊዜ፣ ነገሮች ባልተሳኩላቸው ጊዜ። ቁም ነገሩ ቢያንስ ጥንዶች በተለያዩ ወቅቶችና ሁኔታዎች ውስጥ አብረው በማለፍ እርስ በርስ ለመተዋወቅ በቂ ጊዜ ሊሰጡ ይገባል። ውድ ተመልካቾቼ፣ ትዳር የአንድ ቀን ወይም የሁለት ቀን ጨዋታ አይደለም፣ የዕድሜ ልክ ጉዞ ነው። ስለዚህ ከመቸኮል ይልቅ በትዕግስትና በምክንያታዊነት ማሰብ ነገ ከሚመጣው ጸጸት ያድናል። ከእነዚህ 5 ስህተቶች ውስጥ እናንተን ይበልጥ ያስደነገጣችሁ ወይም አስተማሪ ሆኖ ያገኛችሁት የትኛው ነው? በኮሜንት መስጫው ላይ አጋሩ። በድጋሚ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። አዳዲስ ሰዎች ከሆናችሁ ደግሞ ይህ ቻናል በጣም የሚጠቅማችሁ ስለሆነ ሰብስክራይብ በማድረግ አሁን ወደሚቀጥለው እገባለሁ። እንግዲህ እነዚህን 5 ስህተቶችን ካየን ዘንዳ አሁን ደግሞ አብረን ያለነው ሰው ለትዳር ትክክለኛ ሰው እንዳልሆነ በግንኙነታችን ውስጥ የሚታዩትን 5 አደገኛ ምልክቶች እንመልከት። ትክክለኛ ያልሆነ ሰው ጋር እንዳለ የሚጠቁሙ 5 የጥንቃቄ ምልክቶች። ከዚህ ክፍል በመቀጠል ብዙዎቻችን በፍቅር ግንኙነት ውስጥ እያለን በስሜት ተሸንፈን የምናልፋቸውን ወሳኝ ምልክቶችን እናያለን። አብረኸው ያለው ሰው ለአንተ ትክክለኛ ሰው እንዳልሆነ የሚጠቁሙ ፈጽሞ ችላ ሊባሉ የማይገቡ 5 የጥንቃቄ ምልክቶች ወይም ሬድ ፍላግስ ምንድን ናቸው? ራሳችሁንና ግንኙነታችሁን ለመገምገም ቪዲዮውን እስከ መጨረሻው ተከታተሉ። ምልክት 1 የማያቋርጥ ቁጥጥርና ቅናት። አንደኛውና ዋነኛው ምልክት አጋርህ ያንተን ህይወት ሙሉ በሙሉ ለመቆጣጠር መሞከሩ ነው። ከማን ጋር እንደምትገናኝ፣ ምን እንደምትለብስ፣ ስልክህን መፈተሽ እና ከቤተሰብ ወይም ከጓደኛ እንድትርቅ ማድረግ። ይህ ፍቅር ሳይሆን በራስ የመተማመን እጥረትና የባለቤትነት አባዜ ነው። ማስጠንቀቂያ ደውል። ትክክለኛ አጋርህ
ነፃነትህንና ማንነትህን ያከብራል እንጂ እስረኛ አያደርግም። ምልክት 2 ሁልጊዜ አንተን ጥፋተኛ ማድረግ። በግንኙነታችሁ ውስጥ ችግሮች ሲፈጠሩ ጥፋቱን ሙሉ በሙሉ በአንተ ላይ ማላከክ ሌላው አደገኛ ምልክት ነው። እሱ ወይም እሷ ስህተት ሰርተው እንኳን አንተን ይቅርታ እንዲጠይቁ ማድረግ ወይም አንተነ ያናደድከኝ ወይም አንቺ ነሽ ያናደድሽኝ ብለው ጥፋታቸውን ማስተባበል። ይህ ሂደት በራስ እንድትጠራጠር እና የበታችነት ስሜት እንዲሰማ ያደርጋል። ማስጠንቀቂያ ደውል። ጤናማ ግንኙነት ውስጥ ሁለቱም ወገኖች ለስህተታቸው ኃላፊነት ይወስዳሉ። ምልክት 3 በደስታና በስኬትህ አለመደሰት። አንድ ትልቅ ስኬት ሲገጥምህ፣ ስራ ስትቀይር ወይም ግብህን ስታሳካ አጋርህ ካንተ እኩል የማይደሰት ከሆነ ወይም የማትደሰት ከሆነች አልፎም ተርፎም ነገሩን ዝቅ አድርጎ የሚመለከተው ከሆነ ቆም ብለህ ማሰብ አለብህ። ትክክለኛ ያልሆነ ሰው የአንተ ማደግ ስጋት ይሆንበታል። አንተ ስትበልጥ የብቸኝነት ወይም የውድድር ስሜት ይፈጠርበታል። ማስጠንቀቂያ ደውል። እውነተኛ አጋር ያንተ ትልቅ ደጋፊና አድናቂ ነው። ምልክት 4 የወደፊት እቅድ ላይ አለመነጋገር። ስለ ወደፊት ህይወት፣ ትዳር ወይም የረጅም ጊዜ እቅድ ስታነሳ ነገሩን ማድበስበስ፣ ርዕሱን መቀየር ወይም ጊዜው ሲደርስ ይደርሳል እያሉ ማለፍ። ይህ የሚያሳየው ያ ሰው ካንተ ጋር የረጅም ጊዜ ራዕይ እንደሌለው ወይም ግንኙነቱን በቁም ነገር እንዳልወሰደው ነው። ማስጠንቀቂያ ደውል። ጊዜህን ለማይሆን ሰው አትገብር። ዓላማው ግልጽ ካልሆነ ሰው ጋር መጓዝ መጨረሻው ጸጸት ብቻ ነው። ምልክት 5 ከሰውየው ማንነት ይልቅ ሊኖርህ ከሚችለው ተስፋ ጋር መኖር። ይህ ምልክት በአንተ ውስጥ የሚፈጠር ነው። ከሰውየው አሁን ካለው ባህሪ ይልቅ የኋላ ኋላ ይቀየራል ወይም ትቀየራለች በሚል ምናባዊ ተስፋ ላይ ተመስርተሽ ግንኙነቱን ከቀጠልክበት ወይም ከቀጠልሽበት አደጋ ውስጥ ነሽ ወይም አደጋ ውስጥ ነህ። አሁን ባለው ማንነቱ ደስተኛ ካልሆንክ እና ሁል ጊዜ የምትጨናነቅ ከሆንክ ያ ሰው ላንተ ትክክለኛ አይደለም። ማስጠንቀቂያ ደውል። ሰዎችን አሁን ባላቸው ሁኔታ እንጂ በምትመኘው ማንነታቸው አትመዝናቸው። ውድ ተመልካቾች፣ ፍቅር አይነ ስውር ሊሆን ይችላል። ነገር ግን እነዚህን የጥንቃቄ ምልክቶች እያዩ ማለፍ የራስን ሕይወት መበደል ነው። እነዚህ ምልክቶች ካሉ ቆም ብሎ መነጋገር፣ ካልሆነም ራስን ማዳን
ብልህነት ነው። እናንተ በግንኙነት ውስጥ መታገስ የሌለብን ትልቁ ሬድ ፍላግ የትኛው ነው ትላላችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮ ለብዙዎች እንዲደርስ በድጋሚ ላይክ ያላደረጋችሁ ላይክ አድርጋችሁ እንደዚሁም ደግሞ ለጓደኞቻችሁ ወይም ላላገቡ ወገኖቻችሁ ሼር በማድረግ ለሌሎች እንድታካፍሉ እንደዚሁም ደግሞ ይህንን ቻናል እስካሁን ድረስ ሰብስክራይብ ያላደረገ ሰው ሰብስክራይብ በማድረግ የዛሬውን ቪዲዮ በዚህ እጨርሳለሁ። በሚቀጥለው ቪዲዮ በሌላ በጣም ምርጥና አነቃቂ ምክሮችን የያዘው ይዤ እስከመመጣ ድረስ ሰላም ቆዩ። የእግዚአብሔር ሰላም ከእናንተ ጋር ይሁን። መልካም ቆይታ። ባይ